የተወደዳችሁና የተከበራችሁ ተከታታዮቻችን እንደምን ሰነበታችሁ? ይህ ማህደረ ጤና ነው። በዛሬው መርሃ ግብር እልፍ ምንጮች በሚል ርዕስ በኩላሊቶቻችን ዙሪያ የጀመርነውን ዝግጅት ክፍል 3ን ይዘንላችሁ ቀርበናል። በዚህ መርሃ ግብር የኩላሊቶቻችንን የሽንት መፍጠሪያ ጥቃቅን አካላቶችን እንቃኛለን። ተከታተሉን። አዘጋጅቼ ያቀረብኩላችሁ ዶክተር ፍቃዱ አየለ ነኝ። በድብልት ውስጥ ሽንት የሚፈጠርባቸው ጥቃቅን አካላት በፈርጃቸው ተሰድረው ይገኛሉ። በምስሉ ላይ በከፊደል የተመለከተው ክብ ቅርጽ ያለው የኩላሊት ውስጠኛ ክፍል እፍኝ ከፈን ነው። እፍኝ ከፈን በእንግሊዝኛ ቦማንስ ካፕሱል በመባል ይታወቃል። እፍኝ ከፈንን በሁለት ቦታ ሰንጥቀን ስንመለከተው የሁለት እጆችን እፍኝ የሚመስል ቅርጽ ይፈጥራል። ለዚያም ነው በአማርኛ እፍኝ ከፈን መባሉ። በምስሉ ላይ በተፊደል የተመለከተው የተሰነጠቀ እፍኝ ከፈን ሲሆን በእፍኝ ውስጥ አጠንፋፊዎች ታቅፈዋል። ለንጽጽር እንዲያመች የሰው እጆች እፍኝ ከተሰነጠቀው እፍኝ ከፈን ስር ተቀምጧል። እጅግ አጉልተን ስንመለከተው ደግሞ በምስሉ ላይ የሚታየውን ይመስላል። እፍኝ ከፈን በእፍኝ ውስጥ አጠንፋፊዎችን አቅፏል። አጠንፋፊዎች በእንግሊዝኛ ግሎሜሩላ በመባል ይታወቃሉ። እፍኝ ከፈን ባለ ሁለት ድርብ ከፈን ነው። የውስጥና የውጭ ከፈኖች አሉት። ሁለቱም ከፈኖች የተዋቀሩት ከጠፍጣፋ ሽፍነተ ህዋሳት ኤፒቴሊያል ሴል ነው። የውስጠኛውን ከፈን ያዋቀሩት የጠፍጣፋ ሽፍነተ ህዋሳት አይነቶች በእንግሊዝኛ ፖዶሳይትስ፣ በአማርኛ ደግሞ እግረ መልኮች ይባላሉ። እግረ መልኮች በአጠንፋፊዎች ላይ የተጣበቁ ናቸው። የውጨኛው የእፍኝ ከፈን ልባስም የተዋቀረው ከጥፍጥፍ ሽፍነተ ህዋሳት ነው። ከእፍኝ ከፈኑ ላይ ተቀጥሎ የሚታየው ከሙሉ ካሬ ሽፍነተ ህዋሳት ኪቦይዳል ሴልስ የተዋቀረው አሸንዳ ቅርበኛው ተጥመዝማዥ አሸንዳ ነው። በእፍኝ ከፈን ውስጥ ታቅፈው የሚታዩት አጠንፋፊዎች በኩላሊት ውስጥ የሚገኙ ልዩ አይነት የደም ስር ሐረጎች ናቸው። እነዚህ ደም የሚጠነፈፍባቸው የኩላሊት ውስጠኛ ክፍሎች የሽንት መፈጠር ሂደት ማዕከላዊ ቦታዎች ናቸው። የደም ጥንፋፊ ወይም ፊልትሬት መጀመሪያ የሚከማቸው እፍኝ ከፈን ውስጥ ነው። ከዚያም ወደ ቅርበኛው ተጥመዝማዥ አሸንዳ ይወርዳል። በድብልት ውስጥ በቁጥር 2 የተመለከተው ቅርበኛው ተጥመዝማዥ አሸንዳ ነው። ቅርበኛው ተጥመዝማዥ አሸንዳ የእንግሊዝኛ መጠሪያው ፕሮክሲማል ኮንቮሉትድ ቱቢዩል ነው። ከቅርበኛው ተጥመዝማዥ አሸንዳ ቀጥሎ የሚመጣው ቁልቁል ወራጅ ተቀልባሽ አሸንዳ ሲሆን ይህ ተቀልባሽ አሸንዳ በፈረንጅኛ ሉፕ ኦፍ ሄንሪ በመባል ይታወቃል። በምስሉ ላይ በ3 ቁጥር አመልክተነዋል። አሻቃቢው የተቀልባሽ አሸንዳ ክፍል ወደ ላይ ከተመለሰ በኋላ ከሩቁ ተጥመዝማዥ አሸንዳ ጋር ይቆራኛል። ሩቁ ተጥመዝማዥ አሸንዳ በምስሉ ላይ በ4 ቁጥር የተመለከተው ነው። ውስጡ ያለውን ጥንፋፊ ወደ ሰብሳቢ አሸንዳዎች ያፈሳል። ከላይ ከኩላሊት ቅርፊቱ ተነስቶ እንቡጠቱን አቆራርጦ እስከ እንቡጠቱ ጫፍ የሚምዘገዘገው አሸንዳ ሰብሳቢ አሸንዳ ይባላል። በምስሉ ላይ በ5 ቁጥር የተመለከተው እሱ ነው። ሰብሳቢ አሸንዳ በእንግሊዝኛ ኮሌክቲንግ ዳክት ይባላል። የዛሬው መርሃ ግብራችን በዚሁ ያበቃል። በሚቀጥለው የክፍል 4 ዝግጅት ጥላሊትንና አሸንዳዎቿን የተመለከተ ዝግጅት ይዤላችሁ እመጣለሁ። እስከዛው በደህና ቆዩ። ዶክተር ፍቃዱ ነኝ ከማህደረ ጤና